ዓለም ከ9/11 ጥቃት በኋላ በሽብር እሳት ስትታመስ የአሜሪካ ፕሬዝደንቶችና የስለላ ተቋማት ቀዳሚ ትኩረት የአልቃይዳን ኃይል ማዳከም ነበር። ነገር ግን በአሸባሪነት ታሪክ ውስጥ ከቢንላደን እጥፍ የሚልቅ ጭካኔ የታጠቀ የራሱን ግዛትና ባንዲራ አውቆ ዓለምን ያስጨነቀ አዲስ ኃይል ከኢራቅ በረሃዎች ውስጥ ይበቅላል ብሎ የገመተ የዚያች ሀገር የደህንነት ባለሙያ፣ የዚያች ሀገር የደህንነት ሰው፣ የዚያች ሀገር የመረጃ ኃይል አልነበረም። ይህ ታሪክ የሚጀምረው በ1971 በኢራቅ ሳማራ ከተማ በተወለደው ኢብራሂም አዋድ አልባድሪ ነው። ቆይቶ ግን ዓለም አቡበከር አልባግዳዲ በሚል የሞትና የሽብር ስም ታውቀዋለች። አልባግዳዲ ወጣትነቱን ያሳለፈው በጸጥታና በሃይማኖታዊ ትምህርት ውስጥ ነው። በባግዳድ ዩኒቨርሲቲዎች የኢስላማዊ ጥናት ዶክትሬቱን ሲሰራ ጸጥተኛው ምሁር በሚል ቅጽል ስም ይታወቅ ነበር። በ2003 አሜሪካ ኢራቅን ስትወር ያ የቁርአን ምሁር የነበረው ወጣት መጽሐፉን አስቀምጦ የመግደያና የማሰቃያ መሳሪያውን አነሳ። አሜሪካውያን በ2004 በቁጥጥር ስር አውለው ካምፕ ቡካ ወደ ተባለው እስር ቤት ሲወስዱት ሳያውቁት የታሪካቸውን አስቸጋሪ ምዕራፍ እየከፈቱ እንደነበር አልተገነዘቡም። ካምፕ ቡካ ለባግዳድ እስር ቤት ሳይሆን የሽብርተኝነትና የሽብርተኞች ዩኒቨርሲቲ ነበር። በዚያ የቀድሞ የሳዳም ሁሴን ወታደራዊ መኮንኖችና የአልቃይዳ አባላትን በማግኘት የጥፋት መረቡን በጥፍ ዘረጋ። ጊዜያት ነጎዱ። አልባግዲ ከስር ተፈቶ የአልቃይዳን ክንፍ በበላይነት መምራት ጀመረ። ለአውሮፓውያን ዘመን አቆጣጠር በ2010 የቡድኑ መሪዎች በአሜሪካ ሲገደሉ እሱ መንበሩን ተረከበው። በሶሪያ የእርስ በርስ ጦርነት መጀመሩ እንደ መልካም አጋጣሚ በመጠቀም ቡድኑን ወደ ሶሪያ አስፋፋ። በዚህም የኢራቅና የሶሪያ እስላማዊ መንግስት አይኤስ በሚል ስም ዓለምን የሚያንቀጠቅጥ ግዛት መሰረተ። በ2014 ሞስሎን ሲቆጣጠርና በታሪካዊ የአል ኑሪ መስጊድ ላይ ቆሞ ራሱን ኸሊፋ አድርጎ ሲሰይም ዓለም በአዲስ ድንጋጤ ተዋጠች። የአልባግዳዲ አገዛዝ በሰው ልጅ ታሪክ ታይቶ የማይታወቅ ጭካኔ የታጀበ ነበር። ሰዎችን በቪዲዮ እየቀረጹ አንገት መቅላት፣ በህይወት እያሉ ማቃጠልና ሴቶችን ለባርነት መሸጥ የዕለት ተዕለት ዜና ሆነ። አልባግዳዲ ራሱን ኸሊፋ አድርጎ ሲሰይም ዓለምን ወደ መካከለኛው ዘመን የጭካኔ የመለሰ ያክል ነበር። የሰው ልጅ በቴክኖሎጂና በስልጣኔ ሲመካ፣ እሱ ግን በ21ኛው መቶ ክፍለ ዘመን የባርነት ገበያን በይፋ አቋቋመው። በሰሜን ኢራቅ የሚገኙ የያዚድ እምነት ተከታዮችን በሲንጃር ተራራ ላይ ከበባ ሲያደርግ ዓለም ሰቆቃውን በዝምታ ተመለከተችው። በሺዎች የሚቆጠሩ ወንዶች በጅምላ ተረሸኑ። ታዳጊ ልጃገረዶችና እናቶች ደግሞ ለጦር ምርኮኛ ተብለው ገበያ ላይ ለሽያጭ ቀረቡ። ይህ ለዘመናዊው ዓለም ትልቅ የህሊና ጠባሳ ነበር። የአልባግዳዲ ሰራዊት የሰው ልጅ ክብር በረከሱ እግሮቹ ሲረግጥ በዚያች ጥቁር ባንዲራ ስር የሚፈጸመው ግፍ ወሰን አልነበረውም። አልባግዳዲ በኢራቅና ሶሪያ የሚገኙ ንጹሃን ዜጎችን ብቻ አይደለም ያንቀጠቀጣቸው። ጭካኔው በከፍተኛ ጥራት በተቀረጹ ቪዲዮዎች አቀናብሮ ወደ እያንዳንዱ የዓለም ክፍል፣ ወደ እያንዳንዱ ዜጋ፣ ወደ እያንዳንዱ አእምሮ፣ ወደ እያንዳንዱ ህሊና ላከው። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓለምን ያስደነገጠው የጄምስ ፎሊ ቪዲዮ ተለቀቀ። አሜሪካዊው ጋዜጠኛ ጄምስ ፎሊ ብርቱካናማ ልብስ ለብሶ በበረሃው መሃል ተንበርክኮ ጥቁር ጭምብል በተሸፈነ ገዳይ አንገቱ ሲቀላ ታየ። ከዚያም ስቲቨን ስቱሎፍ፣ እንግሊዛውያን ዴቪድ ሄይንስንና አላን ሄኒንግ፣ የጃፓን ዜጎች የሆኑት ኬንጂ ጎቶዋና ሃሩና ዩኳን በተመሳሳይ አሰቃቂ መንገድ ተገደሉ። ዓለም ትንፋሿን ዋጠች። ይህ ሰው የሰውን ልጅ ነፍስ እንደ ተራ ነገር ሲቀጥፍ በዋሽንግተን በለንደንና በቶኪዮ ቢሮዎች ውስጥ ቁጭትና በቀል ተቀሰቀሰ። ከገዳዮቹ ጭካኔ ሁሉ የከፋው ግን ዮርዳኖሳዊ ፓይለት ሙዓዝ አልካሳስቤህ ላይ የተፈጸመው ግፍ ነው። አውሮፕላኑ ተከስክሶ በታጋቾች እጅ የገባው ይህ ወጣት በብረት ቤት ውስጥ ታስሮ በህይወቱ እያለ ቤንዚን ተነስንሶበት ሲቃጠል የሚያሳየው ቪዲዮ መላውን ዓለም በተለይም የመካከለኛውን ምስራቅ ህዝብ በእጅጉ አስቆጣው። ይህ የአልባግዳዲ የጭካኔ ፍልስፍና ነበር። ጠላቶቹን በማስፈራራት እንዲንበረከኩ ማድረግ። አንድ ጊዜ ወደ ኋላ እንመለስ። በ2014 በኢራቅ ካምፕ ስፓይከር በተባለ ወታደራዊ ማሰልጠኛ ውስጥ የተፈጸመውን ግፍ እናስታውሰው። በዚያ 1700 የሚጠጉ ወጣቶች ወታደራዊ ሰልጣኞች ምንም አይነት መሳሪያ ባልያዙበት ሁኔታ በአይኤስ ታጣቂዎች ተከበቡ። አልባግዳዲ በሰጠው ቀጥተኛ ትዕዛዝ መሰረትም እነዚህ ወጣቶች በጭካኔ መኪና ተጭነው ወደ ጤግሮስ ወንዝ ዳርቻ ተወሰዱ። ካሜራው ሲዞር ወጣቶቹ ተሰልፈው አንድ በአንድ በጭንቅላታቸው እየተመቱ ወደ ወንዙ ሲወረወሩ ታዩ። የጤግሮስ ወንዝ በንጹሃን ወጣቶች ደም ቀልቶ ሲፈስ፣ አልባግዳዲ ግን በድሉ ይፎክር ነበር። እንዲህ ያለውን የጅምላ ጭፍጨፋና እንዲህ ያለውን አሸባሪነት በዝምታ የሚመለከቱት በዚህም መሰል መሪዎች ትዝ ቢሉን የሰው ልጅ ክብር ምን ያክል ረክሶ እንደነበር እናስታውሳለን። አልባግዳዲ ሽብሩን በኢራቅና ሶሪያ ብቻ አላበቃም።
ክንፉን ወደ አውሮፓ፣ እስያና አፍሪካም ዘረጋው። በፈረንሳይ ፓሪስ በባትክላን የሙዚቃ አዳራሽና በጎዳናዎች ላይ የተፈጸመውና የ130 ሰዎችን ህይወት የቀጠፈው ጥቃት፣ በቤልጂየም ብራስልስ አውሮፕላን ማረፊያ፣ በጀርመን በለንደን ድልድይና በቱርክ የተፈጸሙት ፍንዳታዎች በሙሉ የዚህ ሰው የርዕዮተ ዓለም ውጤቶች ነበሩ። በ2019 በስሪላንካ የትንሣኤ በዓል ወቅት በቤተ ክርስቲያናትና በሆቴሎች ላይ በደረሰው ፍንዳታ ከ250 በላይ ንጹሃን ሰዎች ሲረግፉ አልባግዳዲ ከጀርባ ሆኖ ጥቃቱ የበቀል እርምጃ ነው ሲል አወጀ። የአልባግዳዲ ጥፋት በሰው ህይወት ላይ ብቻ አልነበረም፣ የታሪክና የባህል ጠላትም ነበር። በሶሪያ የምትገኘውን ጥንታዊቷን ፓልሚራ ከተማን፣ በኢራቅ የሚገኘውን የነነዌ ሙዚየም በዲናማይት ሲያጋይ የሰው ልጅ ለሺህ ዓመታት የገነባቸውን ቅርሶች እንደ አረማዊነት ፈርጆ አወደማቸው። ዓለም ታሪኳ ሲጠፋ፣ ንጹሃን ሲታረዱ፣ ሴቶች ሲሸጡና ከተሞች ሲወድሙ አይታ ግን ዳግም ይህ ሰው መጥፋት አለበት በሚል የቃራ አቋም ላይ ደረሰች። አልባግዳዲ ራሱን እንደ ታላቅ መሪ ቢቆጥርም የፈጸማቸው ሽብሮች ግን የመጨረሻውን ጥፋት አፋጠኑለት። በሺዎች የሚቆጠሩ እናቶች እንባ የታረዱት ጋዜጠኞች ጩኸትና በባርነት የተሸጡት ልጃገረዶች ሰቆቃ ተደምሮ ወደ መጨረሻው ዋሻ መሩት። አሜሪካ የቢንላደንን ሞት አደን ስታጠናቅቅ ለአልባግዳዲም ተመሳሳይ ጽዋ አዘጋጅታለት ነበር። በመጨረሻም ያ ሁሉ ጭካኔ፣ ያ ሁሉ ፉከራና ሽብር በአንድ ጠባብ ዋሻ ውስጥ በውርደት ተጠናቀቀ። በሺዎች የሚቆጠሩ ሰዎችን ያረደው ኸሊፋ መጨረሻው በውሾች ተከቦ ራሱንም ማጥፋት ሆነ። ከዚህ ሁሉ በፊት ግን አሜሪካ ዳግም የአልባግዳዲን አይነት ሽብር ሊፈጽም ይችላል ከሚለው ስጋቷ ጋር ከመሆኗም ሌላ ያንን ዓለምን ጉድ ያሰኘውን ጥቃት ያቀነባበረውን አይኤስአይኤስን የሚመራውን በምድር ቁጥር አንድ ተፈላጊውን ሰው አልባግዳዲ ሊያዝ ቀርቶ የት እንዳለ እንኳን ለማወቅ አልተቻለም ነበር። ሲአይኤ ይህንን ሰው ለመያዝ ያልታች ያልወረደው ላይ ያልወጣው ምርመራና ሐሳብ አልነበረውም፣ የለውምም። የባግዳዲ ሰዎች እንዴት ይገናኛሉ? ትዕዛዙንስ የሚያስተላልፈው ማን ነው? እንዴት አድርጎ ማንስ ይቀበለዋል? እነዚህ ጥያቄዎች መመለስና ይህንን የማግንኙነት ምዕራፍ ማሰስ የአሜሪካዊ ስለላ ድርጅት የሲአይኤ ቀዳሚው ስራ ሆነ። ይህንን ምርመራ ወደ አዲስ አቅጣጫ የወሰደው ፍንጭ የተገኘው ከአልባግዳዲ የቅርብ ሰዎች እንደሆነ ይነገራል። ሲአይኤ የባግዳዲን ረዳቶች፣ ሚስቶችና መልእክተኞች በቅርብ መከታተል ጀመረ። ጥርጣሬያቸው ወደ ሶሪያ ሰሜን ምዕራብ አቅጣጫ አተኮረ። በነሐሴ ወር በ2019 የደህንነት መስሪያ ቤቱ የኮምፒውተሮች ላይ አንድ ሚስጥራዊ መረጃ ደረሰ። የባግዳዲ የቅርብ መልእክተኛ የሆነ ሰው በሶሪያ አድሊብ ግዛት ውስጥ በሚገኝ አንድ ገለልተኛ ግቢ ውስጥ እንዲመላለስ ታወቀ። የሲአይኤ ሰዎች በከፍተኛ ፍጥነት ድምፅ ወደ መጣበት ስፍራ ሳተላይቶችን አነጣጠሩ። ሰው አልባዎቹ ትናንሽ አውሮፕላኖች መረጃዎችን እየለቀሙ ለሲአይኤ የሚልኩ መሳሪያዎችን ታጥቀው ከራዳር እይታ ውጭ ሆነው ይህንን ሰው መከታተል ያዙ። ግቢው ለየት ያለ ነው። በግንብ ታጥሯል። በዙሪያው ምንም አይነት ስልክም ሆነ የኢንተርኔት ግንኙነት የለውም። ሰዎቹ ይገባሉ፣ ሰዎቹ ግን ይወጣሉ። ግን ደግሞ ሰው የማይፈለግበት ቢሮ ይመስላል። ምርጥ መኪኖች ይያዛሉ። ስለዚህ ገንዘብ አላቸው። የማይጠቅም ያሉትን ቆሻሻ እዚያው ያቃጥላሉ፣ አመድ ያደርጉታል። አሜሪካውያኑ በዚህ ግቢ የሆነ ነገር አለ ብለው ጠርጥረዋል። የሲአይኤ ዳይሬክተርና ፕሬዝዳንት ትራምፕ ረዳቶቻቸው ሁኔታቸውን ለመግለጽ በዋይት ሀውስ ተገናኝተዋል። ሚስተር ፕሬዝዳንት አልባግዳዲ ያለበት ቦታ ደርሰንበታል አሏቸው። አሜሪካውያኑ ፖለቲከኞች በኢራቅና ሶሪያ አሜሪካውያን አስክሬን መንገድ ለመንገድ ሲጎተት ታጋቾችን ለማስለቀቅ ተሞክሮ ያልተሳካውን ኦፕሬሽኖች እያሰቡ ቢጨነቁም ፕሬዝዳንት ትራምፕ ግን ውሳኔያቸውን አሳለፉ። ጆይንት ስፔሻል ኦፕሬሽናል ኮማንድ የሚባለውን የአሜሪካ ምርጥ ኃይሎች የያዘ ተቋምን አነጋገሩት። ደልታ ፎርስ የሚባሉትና አሜሪካ አሉኝ ብላ የምትኮራባቸው የጸረ ሽብር የኮማንዶ ስብስብ አባላት በኢድሊብ ሶሪያ አልባግዳዲ ይኖርበታል ተብሎ የተጠረጠሩን ቤት ሙሉ ለሙሉ አስመስለው ሰርተው ልምምድ ማድረግ ጀመሩ። ጥቅምት 27 ቀን 2019 ከምሽቱ 5 ሰዓት በሶሪያ ሰዓት አቆጣጠር 8 ሄሊኮፕተሮች ወደ ሶሪያ ኢድሊብ መብረር ጀመሩ። ድምጾች ተቀንሰዋል። ግንኙነቶች በሚስጥር የጽሑፍ መልእክቶች ብቻ እንዲሆኑ ታዘዋል። የሩሲያና የቱርክ ራዳሮች አንድ ነገር ካዩ ነገር አለቀ። ጉዞው እንደቀጠለ ነው። ሄሊኮፕተሮቹ ወደ ስፍራው እየደረሱ ናቸው። በዋይት ሀውስ በቀጥታ የሚሆነውን የሚመለከቱት ሁሉ ቁና መተንፈሱን ተያይዘውታል። ፕሬዝዳንት ትራምፕ ነገሩን በቀጥታ እየተከታተለን ነበር። ሁሉም ሰው ትንፋሹን ውጦ ነበር ይላሉ። የዴልታ ፎርስ አባላት ከሄሊኮፕተሮች ወርደው የግቢውን ግንብ አፈነዱት። በሩን አትጠቀሙ፣ ወጥመድ ሊኖር ይችላል በሚለው ትዕዛዝ መሰረት ግንቡን በፈንጅ ቀደዱት። ወደ ውስጥ ሲገቡ ከፍተኛ የተኩስ ልውውጥ ተቀበላቸው። የባግዳዲ ታጣቂዎች ነበሩ። ነገር ግን አሜሪካውያኑ ቴክኖሎጂና ብቃት ወደር አልነበረውም። የሲል አባላት ወደ ዋናው ህንጻ ዘለቁ። አንድ ሰው እየሮጠ ሲሄድ አዩት። አልባግዳዲ ነበር። ከጎኑ 3 ህጻናት ልጆቹን እየጎተተ መሬት ስር ሲወርድ ወደ ጥልቅ ዋሻው ሲገባ ተከተሉት። ዴልታ ፎርሶች እየተከተሉት ናቸው። ተገኘ የሚል ድምጽ በዋይት ሀውስ ሲቹዌሽን ሩም ውስጥ
እየተሰማ ነው። አልባግዳዲ ዋሻው መጨረሻ የሌለው መሆኑን አላወቀም ነበርና የኮማንዶች ሰልጣኞች እየተከተሉት ወደ ዋሻው ገቡ። ኬዳሽ 9 የተባለችው ዝነኛዋ ውሻ ባግዳዲን አጥብቃ ተከተለችው። አልባግዳዲ መውጫ እንደሌለው ሲረዳ በዚያው ጨለማ ዋሻ ውስጥ መጨረሻው እየደረሰ አወቀ። የለበሰውን የፈንጅ ቀበቶ አፈነዳው። ታላቅ ፍንዳታ ዋሻውን አናወጠው። ራሱንም ሆነ ይዟቸው የነበሩ 3 ንጹሃን ልጆቹን አጠፋቸው። በዋይት ሃውስ ኮንፊርምድ ጃክፖት የሚል ድምፅ ተሰማ። አልባግዳዲ መገደሉን እርግጠኛ ሆኑ። የዴልታ ፎረስ አባላት በዚያች ፍርስራሽ ውስጥ ሆነው የባግዳዲን አስክሬን ክፍሎች ሰበሰቡ። የዲኤንኤ ምርመራው እዚያው በቦታው ተደረገ። ውጤቱም ማች ፋውንድ የሚል ነበር። አሜሪካን ያንቀጠቀጠ በሺዎች የሚቆጠሩ ሰዎች ነፍሰ ገዳይ አልባግዳዲ በዚያች ዋሻ ውስጥ ድጋሜ ላይ እነሳ ወደቀ። ህይወቱም አለፈች። ጀሮኖሚያ ኢኪያ እንደሚባለው ሁሉ አልባግዳዲም ኢነሚ ኪልድ ኢን አክሽን መሆኑ ተነገረ። ኮማንዶቹ 2 ሰዓት ገደማ በግቢ ውስጥ ቆዩ። በርካታ ገንዘብ፣ ቀጣይ ጥቃት ለማድረግ የታቀዱ እቅዶችና ድርጅታዊ ሚስጥሮች ተሰበሰቡ። በመጨረሻም የያዙትን መረጃና የአስክሬን ክፍሎችን ይዘው ወደ ቤዛቸው ተመለሱ። ፕሬዝደንቱም በማግስቱ ጠዋት ንግግር ለማድረግ መድረክ ላይ ቆሙ። ለአሜሪካ ህዝብና ለዓለም የምለው አለኝ። ዩናይትድ ስቴትስ የአይኤስአይኤስን መሪ በሺዎች የሚቆጠሩ ሰዎችን ነፍሰ ገዳይ አቡበከር አልባግዳዲን ለመግደል ያስቻለ ጥቃት ፈጽማለች አሉ። እንደ ውሻና እንደ ፈሪ ሲጮህ ሞቷል አሉ። ለዓመታት ዓለምን ያስጨነቀው ንጹሃንን በጭካኔ የገደለውና የሽብር መንግስት የመሰረተው አልባግዳዲ መጨረሻው እንዲህ ሆነ። አስክሬኑም ከ24 ሰዓት ባነሰ ጊዜ ውስጥ በማይታወቅ ባህር ውስጥ ተጣለ። እንዲህ የተበረበረው አይሲስም ማሸበርና በጭካኔ መግደል እንጂ መከላከል እንደማይሆንለት ተረጋገጠ። የእኛን በዚህ አበቃን። የእናንተን ግን ጻፉልን። ሰናይ ጊዜ የተመኘን እንዲህ እንሰናበታለን።